ስለዚህ አይዟችሁ አትፈሩ፣ አንደበታችሁ አይፍራ። እመቤታችን ቤዛ ናት። እንዴ ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። የእመቤታችን ልደት ከበዓላት ሁሉ በጣም ትልቅ ቦታ የምንሰጣቸው በዓላት ውስጥ ነው። ከጌታ ልደት ቀጥሎ ሁለት ልደቶች አሉ በቤተክርስቲያን በጣም ትልቅ ክብር የሚሰጣቸው። ሁላችሁም እልል እያላችሁ እግዚአብሔርን እያመሰገናችሁ እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል በሰላም በጤና በፍቅር በአንድነት ሁላችሁ እንኳን አደረሰን አደረሳችሁ። ውድ የቀጸላ ሚዲያ ቤተሰቦች እንደምን ሰነበታችሁ? እንደምን አላችሁ? ዛሬ በአዲስ መረጃ በአዲስ መልእክት ተገናኝተናል። ሁላችሁም ይህንን ቪዲዮ ከመጀመራችሁ በፊት ላይክ አድርጉት። ለዚህ ቤት አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። በመላው ዓለም ሆናችሁ ይህንን ቃል ይህንን ድምጽ የሚሰማችሁ ያላችሁበት ሰላም፣ ፍቅር፣ አንድነት ይብዛላችሁ። ሁላችሁም አብራችሁን ሁኑ፣ አብራችሁን ቆዩ። ወደ መረጃ። ስለዚህ አይዟችሁ አትፈሩ፣ አንደበታችሁ አይፍራ። እመቤታችን ቤዛ ናት። እንዴ ሰው እንኳ ጋሻ ታዩት የለም በየግድግዳው ላይ ለምን ማለት ነው? ያ ጋሻ እኮ መከታ ነው። የሚወረወረውን ጦር እንዲመልስ አይደለም እንዴ? ታዲያ እመቤታችንም ጋሻችን ናት፣ መከታችን ናት፣ ቤዛችን ናት። የክርስቶስ ቤዛነት በደሙ በሱ ሞት ያለሱ ሞት እኛ አንድንም በሱ ሞት ነው የዳነው። ሞቱ በሞቱ አሸንፎ በትንሣኤው መቃብር እንድነስቶ ኃያል ሕያው ሆኖ ተነሳ ነው የምንለው። የእሱ ቤዛነት ለየት ያለ ነው። ደግሞ የእሷ ቤዛነት የሚወረወረውን ከዲያብሎስ የሚወረወረውን ጦር መላሽ ትመልሰዋለች። የፈለገውን ቀስት ቢወረውር በእኛ ላይ አያርፍም። ጋሻችን እመቤታችን ትመልሰዋለች። ታዲያ ቤዛዊተ ዓለም ቅድስተ ቅዱሳን እመቤታችን ማርያም ሁልጊዜ ትወዷታላችሁ፣ ትዘምራላችሁ፣ ታመሰግኗታላችሁ። ዘምሯት። አሁን አይጠገብም። የሷ መመቻችን ናት ከሁሉም በላይ። መመቻችን በእሷ በኩል የመጣ ጉዳይ ምንም ዋዛ የለም። በእሷ ድርድር የለም። በልጇ በኢየሱስ ክርስቶስና በእመቤታችን በቅዱሳን ሰማዕታትም ቢሆን ድርድር የለንም። ያው የእግዚአብሔር አገልጋዮች ናቸው፣ ለሃይማኖታቸው የሞቱ ናቸው። እንወዳቸዋለን፣ ያማልዱናል፣ የተሰጣቸውን ክብር እናውቃለን። ለእመቤታችንማ እሱ የሰጣትን እሱ ያውቃል። ብዙ ነው። ወሀበ ተነግረ መለኮተ ወልድኪ ሁልጊዜ ነው የምጠቅሳት። ወሀበ ተነግረ መለኮተ ወልድኪ ህዬ ይትነገር ክብርኪ። የልጅሽ መለኮት የመለኮቱ ስራ በተነገረበት ሁሉ የአንቺን ታሪክ ይነገራል ነው ያላት አባ ጊዮርጊስ። እውነት ነው። መለኮትን በማህፀኗ 9 ወር ከ5 ቀን በድንግልና ጸንሳ ተሸክማ በድንግልና ወልዳለች። ያ ምስጢር በእሷ ነው። የእግዚአብሔር የምስጢር ጓዳው እመቤታችን ናት። ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ታላቁ አባታችን መናኞ ባህታዊ አባታችን ስለ እመቤታችን ስለ ድንግል ማርያም እናትነት፣ አማላጅነት፣ ንጽህና፣ ቅድስና በደንብ አድርገው አስተምረውናል፣ መክረውናልና የእሳቸው መልእክት ነበረ ሰምተን የተመለስነው። ውድ የተዋህዶ ልጆች በመላው ዓለም ሆናችሁ የእሳቸውን ቃል የምትሰሙ ሁላችሁም እንግዲህ ብፁዕ አባታችን በጣም በሚገባ አድርገው ስለ እመቤታችን ስለ ድንግል ማርያም እናትነት፣ አማላጅነት፣ ንጽህና፣ ቅድስና የዓለም ቤዛ መሆኗን በደንብ አድርገው አስተምረዋል ብፁዕ አባታችን።
ተመልክታችኋል አይታችኋልና እውነት በመናንያቸው የምናቃቸው መናገር ብቻ ሳይሆን ተናግረው ማስተማር ብቻ ሳይሆን የሚያስተምሩትን ተግባር ላይ የሚያውሉት ታላቁ አባታችን አቡነ ቀውስጦስ ስለእመቤታችን ስለ ድንግል ማርያም ሲናገሩ ብዙዎቻችን እናውቃቸዋለን። በየአውደ ምሕረቱ በየመድረኩ ገዳማዊ አባት መናኙ አባታችን ናቸው እና እግዚአብሔር አምላክ ሰፊ ዘመናት ረጅም ዕድሜ ከሙሉ ጤንነት እግዚአብሔር ያድልልን። እንግዲህ የአባቶቻችን ቃል ሰምተን መተግበር ነው ያለብን። በአባቶቻችን ፍኖት ወይም ደግሞ መንገድ መሄድ ነው ያለብን። የሚያስተምሩን እንደማን እንደሆኑ የሚያስተምረን ማን እንደሆነ አስተማሪዎቻችን እነማን እንደሆኑ መለየት ማወቅ ያስፈልጋልና በእውነት ብፁዕ አባታችን በሰሙኑ በሚንሸራሸረው በሚዲያው እንደምታዩት እንደምትመለከቱት ብዙዎች ሰዎች ስለ ድንግል ማርያም ሲነገራቸው መስማት ብቻ ሳይሆን መናገር የማይፈልጉ ብዙዎች እንዳሉ እናውቃለን አይተናልና፣ ግን ብፁዕ አባታችን የተናገሩት ደስ የሚል ቃል ነው። እግዚአብሔር አምላክ በእድሜ በጸጋ ይጠብቅልን። ወደሚቀጥለው መረጃ የእመቤታችን ልደት ከበዓላት ሁሉ በጣም ትልቅ ቦታ የምንሰጣቸው በዓላት ውስጥ ነው። ከጌታ ልደት ቀጥሎ ሁለት ልደቶች አሉ በቤተክርስቲያን በጣም ትልቅ ክብር የሚሰጣቸው። አንደኛው የዮሐንስ መጥምቅ ልደት ነው። ዮሐንስ የተወለደበት ቀን ማለት ጌታ ሊወለድ 6 ወር ቀረው ማለት ነው። እመቤታችን የተወለደችበት ቀን ደግሞ ጌታ ሊወለድ 15 ዓመት ቀረው ማለት ነው። ስለዚህ የዛሬው ቀን የእመቤታችን ልደት ቀን ማለት የሰው ልጅ ድህነት የተጀመረበት ነው። ክርስቶስ ፀሐይ ከሆነ ፀሐዩ እንዲወጣ ዛሬ ነው ሰማዩ የተዘረጋው ማለት ነው። ክርስቶስ የሕይወት ውሃ ከሆነ ምንጩ የፈለቀው በዛሬው ዕለት። ለዚህ ነው ቅዱስ ያሬድ ኢያቄምና ሐና ሰማይን ወለዱ ያለው። በኦሪት ዘፍጥረት ምዕራፍ 2 ቁጥር 4 ላይ የሰማይና የምድር ልደት ይህ ነው የሚል ቃል አለ። ስለዚህኛው ሰማይ ስለዚህኛው ምድር እኛ ስለምናውቀው፣ ግን በዚህ ምድርና በዚህ ሰማይ ያላገኘነውን ጸጋ ያገኘነው በዳግሚት ሰማይ ወይም በሁለተኛዋ ሰማይ በእመቤታችን ስለሆነ የዛሬው ቀን የሰማይና የምድር ልደት ይህ ነው የሚለው ቃል የተፈጸመበት ቀን ነው። ሌላው አዲስ ሰማይና አዲስ ምድር አየሁ ብሏል ቅዱስ ዮሐንስ በራእዩ። እሱ ስለ መንግስተ ሰማያት ነው ያለው። ግን ከመንግስተ ሰማያት በፊት ያየናት የእግዚአብሔር መንግስት መገለጫ የእግዚአብሔር ዙፋን እመቤታችን ስለሆነች የዛሬው ቀን አዲስ ምድር አዲስ ሰማይ ያየንበት በጣም የክብር ቀን ነው። ስለ እመቤታችን ብዙዎች ብዙ ተናግረዋል። እኔ ቅዱስ ጳውሎስ የተናገረው ነገር ሁሉ ያስገርመኛል። እንደውም አንዳንድ ሰው ጳውሎስ ስለ ድንግል ማርያም ብዙ ነገር አላለም ይላል። በእርግጥ እንደ ሉቃስ ወንጌሉ ላይ የገብርኤልን ብስራት አልጻፈም። ወንጌሉ ላይ እንደተጻፈው እንደ ማቴዎስ የበረት መወለዱን አልጻፈም። አንድ ቃል ብቻ ነው የተናገረው። ገላትያ 4:4 ላይ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከ የሚል ቃል። ይሄ ቃል ግን ተራ ቃል ብቻ አይደለም። በእርግጥ ከዚህ ውጪም ከጸጋው ወደ ጸጋው ዙፋን እንቅረብ የሚል ቃል አለ። ወደ የጸጋው ዙፋን የሚባሉት አንዷ እመቤታችን ስለሆነች ወደ እሷ መቅረብ አስተምሮናል ቅዱስ ጳውሎስ። ግን ይሄኛው ቃል በጣም ውብ ቃል ነው። ዲያቆን ሄኖክ ኃይሌ ስለ እመቤታችን ስለ ድንግል ማርያም ዛሬ ልደቷ እንደሆነ የእሷን ልደት በምን አይነት ሁኔታ እንደተወለደች ትንቢተ ነቢያት የተፈጸመበት የነቢያት ትንቢት የተፈጸመበት ታላቅ በዓል እንደሆነ የእመቤታችን የድንግል ማርያምን ልደት በምን አይነት ሁኔታ እንዴት አድርገን ማክበር እንዳለብን ተወዳጁ መምህራችን መምህር ሄኖክ ኃይሌ በደንብ አድርጎ አስተምሮናል፣ መክሮናል። የተናገረውን መልእክት ነበረ ሰምተን የተመለስነው። ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች በመላው ዓለም ሆናችሁ ይህንን ድምጽ የሚሰማችሁ ምእመናን እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም በጤና በፍቅር በአንድነት ሁላችሁም አደረሰን አደረሳችሁ። በስደት ዓለም ያላችሁ በተለያየ ዓለም ሆናችሁ ይህንን ድምጽ የሚሰማችሁ የማምላክ የወላዲት አምላክ የድንግል ማርያም አማላጅነቷ እናትነቷ አይለያችሁ። ሹመትም አይኖራችሁ፣ ዕውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችን ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ምንም ነገር እውነት እንዲህ አለ ቅዱስ ቄርሎስ የአክል ሃይማኖት ዘአልቦ ጥልቀት ወእምነት በቅድስት ድንግል ከመ ይእቲ ወላዲተ አምላክ። ዘአልቦ ጥልቀት ጥርጥር የሌለበት ሃይማኖት ለምንም ነገር ይበቃል። ማርያም ወላዲተ አምላክ ናት ብሎ ማመን ለሁሉም ነገር ይበቃል። ለልብስ ይበቃል፣ ክርስቶስ እንለብሳለን። ለምግብ ይበቃል፣ የሕይወት እንጀራ ልጇን እንበላለን። ለሁሉን ነገር ይበቃል። ለጥበቃ ይበቃናል።
መልካም እረኛ ልጅ አላትና በእሷ ይጠብቃል። ስለዚህ ምንም የሚጎልብን ነገር የለም። ሰው ማርያምን ከወደደ የሚያጣው ነገር የለም። እመለመን ያለብን የእናትህን ፍቅር ጨምርልን ብለን መጸለይ ካለብን እሷ ነው። በኃጢአት የመረረው ሕይወታችን ራሱ ሊጣፍጥ እንደቻለ ጠይምተ ስም ማርያም በልቡናችን ያደረች እንደሆነ ነው። ዛሬ እንግዲህ እመቤታችን ከባሕታውያን አንዱ እንዲህ ብሎ ጠይቋታል ይላል ሊቁ ቅዱስ አባ ኤፍሬም። ከበዓላቶችሽ ሁሉ ማንን ትወጃለሽ አላት ይላል። ባሕታዊው መናኙ እመቤታችን ቅድስት ድንግል ማርያምን በውዳሴው በቅዳሴው የሚያመሰግናት ዘወትር ምናኔ ንጽሕናዬ ቅድስናዬ አንቺ ነሽ እያለ መመኪያዬ እያለ የሚለምናት እመቤታችን ቅድስት ድንግል ማርያም የነገሯትን የማትረሳ የለመኗትን የማትረሳምና ተገልጻለት ከበዓላቶችሽ ሁሉ ማንን ትወጃለሽ አላት። መውደድንስ ሁሉን እወደዋለሁ አከብራቸዋለሁ በዓላቶችን፣ ይልቁንስ እናት አባቴ ልጅ አጥተው አዝነው ተክዘው ሲኖሩ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ዕለተ ልደቴን እወዳለሁ አለችው ይላል። ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ዕለተ ልደቴን እወዳለሁ። ይህም ብቻ ሳይሆን እናትና አባቴ እኔን አግኝተው ደስ ብሏቸዋልና የእነሱ ደስታ የኔ ደስታ ነውና ይህንን ደስ ይለኛል አለችው ይላል። እንግዲህ ሐና ኢያቄም በብዙዎች እየተሰደቡ የኖሩ እግዚአብሔር በመጨረሻ በምሕረት ዓይኑ አይቶ ተመልክቶ ጸሎት ልመናቸውን ሰምቶ እመቤታችንን የሰጣቸው ትልቅ በዓል ዛሬ ነው። እየተሰደቡ ብትወለዱ እንጂ የማትወልዱ በቅሎች እየተባሉ ሲሰደቡ ነበር። የተወደዳችሁ የልዑል እግዚአብሔር ልጆች፣ ሰዎች ሊሰድቡን ይችላሉ፣ ሊናገሩን ይችላሉ። ግን እስከ ፍጻሜ ድረስ እግዚአብሔር ሆይ አስችለኝ ብሎ ማለፍ ለክብር ያበቃል፣ ለማዕረግ ያበቃል። ጸሎት ልመና ዋጋ ያገኛልና ዛሬ ጸሎት ልመናቸውን ተቀብሎ እግዚአብሔር ዋጋቸው እሴታቸው የሰጠበት ትልቅ በዓል ነው። ዛሬ ትልቅ በዓል ነው። በጊዜው የነበሩት አይሁድ ጸሐፍት፣ ፈሪሳውያን፣ ክፉዎች ከነዚህ በፊት የነበሩ እመቤታችን በእናቷ ማህፀን በእናቷ ሆድ እያለች ትምህርት ተአምራት ስታደርግ አይተው እውር ስታበራ አይተው ተመልክተው ምውት ስታስነሳ አይተው ይህንን ያዩ የተመለከቱ አይሁድ ጸሐፍት፣ ፈሪሳውያን ከነዚህ በፊት የነበሩ ነገስታት ዳዊት፣ ሰሎሞን የሚባሉት እንደ ገል ቀጥቅጠው እንደ ሰም አቅልጠው ገዙን። ደግሞ ከነዚህ የሚወለደው ምን አይነት ይሆን? እንደገና እንደነሱ ሊቀጠቅጡን ሊገዙን አይደለም ብለው ሐናና ኢያቄም ሊገሏቸው ሲነሱ ከዚያ በኋላ ሸሽተው አድባረ ሊባኖስ ወይም ደግሞ ሊባኖስ ተራራ ላይ ሲሄዱ ሐናና ኢያቄም በዚያው በተራራው እመቤታችን በዛሬው ዕለት ተወለደች ይላል። ወገኖች፣ እግዚአብሔር መከራ ብቻ አይደለም የሚሰጠው። እግዚአብሔር የሚሰጠው በመከራ ውስጥ ማለፊያ መንገድ ማዕበል ሞገድ ቢገጥመን በወጀብ በጨለማ ማለፊያ እንዳለው ማመን መገንዘብ ይኖርብናል። እግዚአብሔር መንገድ ሆኗቸው እግዚአብሔር ረድኤቱ ሳይለያቸው የእግዚአብሔር ቸርነትና መሐሪነት ሳይለያቸው ሐናና ኢያቄም በተራራ በበረሃ ማንም በሌለበት ቦታ ሲቀመጡ እግዚአብሔርን ተስፋ አድርገው እግዚአብሔርን እየተማጸኑ ነበረ። ብርድም ቢኖር መከራም ቢኖር እግዚአብሔር በክንፈ ረድኤቱ ወይም ደግሞ እግዚአብሔር በመላእክቱ እየጠበቀ ድንግል ማርያም ዛሬ የተወለደችበት ትልቅ በዓል ነው። ትልቅ በዓል ነው። ሰዎች የተወለድኩበት ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበት ዕለት ነው እያሉ ብዙዎች ያከብራሉ። እኛ ደግሞ ዛሬ የእመቤታችንን ዕለተ ልደት የልደቷ የመታሰቢያ በዓል ብናከብር እንከበራለን፣ እናገኛለን፣ ካጣ እናገኛለን፣ ሩቁ ደግሞ ይቀርብልናል። ስለዚህ እግዚአብሔር አምላካችን ሁላችንም በቤቱ ያጽናን። ለአባ ሕርያቆስ ለቅዱስ ኤፍሬም ክብር መመኪያ አለኝታ የሆነች አምላክ ወላዲት አምላክ ድንግል ማርያም እያንዳንዳችን ክብር መመኪያ አለኝታ ትሆነን፣ ከመከራ ሥጋ ከመከራ ነፍስ ጠብቀን
በያላችሁበት የእመቤታችን የድንግል ማርያም ምልጃ ጸሎት አይለያችሁ። በሰላም ዋሉ።